ብዙዎች ወድቀውበታል ብዙዎች ደግሞ ከፍ ብለውበታል አሁን አንተም ራሱ እኛ ጋር ስመጣ ያለህና አሁን ያለህበት አይገናኝም በጣም ቢሰራበትማ በጣም የሚገኝበት ቦታ ነው ልክ እንደኔ ከዩኒቨርሲቲ ወጥተው መንገዱ የጠፋባቸው በጣም ብዙ ወጣቶች ከምንም ትልልቅ ቢዝነሶችን ወደ መገንባት ያደረሳቸው ቦታ ነው መርካቶ አንድ ስልክ ያለው ወጣት መርካቶ ላይ ገብቶ በጣም በትንሽ ጊዜ ራሱን መለወጥ ይችላል ሚኒማም መርካቶ ተመላለሱ ነው ማለት አብሶ ተመራቂዎቹ ይሄ ለምሳሌ አሁን 20 ብር ነው በቃ ምንም ምግብ የሚባል ነገር አያሳስባችሁ ስራ ትሰራላችሁ ምግብ ምንም ችግር የለውም ደሃ ራሱ የሚኖርበት ትክክለኛ ቦታ መርካቶ ነው በእርግጠኝነት ዛሬ ህይወታችሁ ላይ አንድ አዲስ ነገር አርት አረጋላችሁ አብራችሁን ቆዩ ባለፈው ቪዲዮ ዩኒቨርሲቲ ያለው ብር ሰራ እንደነበርና አሁን የሁለት ድርጅቶች ባለቤት መሆኔን ነግሬያችሁ ነበር አራተኛ ዓመት ላይ 70 ሺህ ብር ኖረኝ ማለት ከምንም በጣም ባልጭም ጊዜ ውስጥ በጣም ትልቅ ብር ነበር ነገር ግን ተመርቄ አዲስ አበባ ስገባ ያከማቸውት ብር ለአዲስ አበባ ገበያም ሆነ ለማስበው ትልቅ ቢዝነስ በቂ አልነበረም ከተማዋን ሆነ አሰራሯን አላውቃትም ነበር ከዚህ ቀደም ፈጽሞ ኖሬባትም አላውቅ ነበር ታዲያ በዚህ ግራ መጋባት ውስጥ ነበር መርካቶ የገባሁት ሰገባ ግን ያየሁት ነገር አስደነገጠኝ ፈጽሞ ያልጠበቁት ነበር የሰው ብዛት የቀው ዝውውርና ግርግር ማንን ማናገርና ወዴት መሄድ እንዳለብኝ ራሱ ግራ ገባኝ ከትንሽ እስከ ትልቁ ሁሉም ቢዚ ናቸው የመኪናው ጩኸት የሰው ግርግር ለንደን አይነቱ ከክፍለ ሀገር ለመጣ ወጣት ይሄ ነገር ግራ የሚያጋባ ነው እውነትም መርካቶ ግራ ያጋባል ታዲያ በዚህ ግራ መጋባት ውስጥ ነበር ህይወቴን እስከ ወዲያኛው የቀየሩትን እነዛን ደጋግሶች የተዋወቅኳቸው ከፊታቸው ፈጽሞ ፈገግታ አይጠፋም ከዚህ ቀደም ለብዙ አመታት አብሬያቸው እንደኖርኩኝ ሁሉ ተሰማኝ ከዛ ቀን ጀምሮ መርካቶ አርቻላቅ መርካቶ ላንተ ምንድነው መርካቶን እንዴት ትገልጸዋለህ መርካቶ ጾም አታድር በጥቅሉ ወጣ ብለህ ብታይ አሁን ከትንሹ እስከ ትልቁ መታየው የሚሰራ እንጀራ ማለት ጾሙን የማያድርሰው ነው የዕለት ጉርሱን የማያጣበት ነው ተሸክሞ ነው ምንም ተሯሩጦ የሚኖርበት ነው ይሄው እንደምታየው እኛም የዕለት ጉርስ ለማግኘት ነው እዚህ እንትን ያልነው ቶታሊ እንደ አፍሪካም ይመስለኛል ሁለተኛው ወይ አንደኛ አይደለ ገበያው ጾም አታድርም ባይነኝ ለመሆኑ ይህ ድንቅ ቦታ መርካቶ እንዴት ተፈጠረ አዳራሹ መርካቶ ትልቁ ሀብት ያለው በሀብቱ ንድሃው በጉልበቱ ይሄነው መርካቶ ያንቻለሽበት ታሪኩ የሚጀምረው በ1930ዎቹ ጣሊያን ኢትዮጵያን በወረረችበት ወቅት ነበር ታዲያ ጣሊያኖች አዲስ አበባን ተቆጣጥረው ስለነበረ የሀገራችን ነጋዴዎች ከታሪካዊቱ አራዳ ወይም ደግሞ ከፒያሳ በማባረር ወደዚህ ቦታ ይገፏቸዋል መርካቶ እኮ በታሪክ እንዳያነው ከፒያሳ ነጮቹ ናቸው ገፍተው ወደ መርካቶ ጥቁሮቹን ወደዛ የወሰዱት ጣሊያኖች መርካቶን እኮ ለጥቁሮቹ ከጊዮርጊስ ከፒያሳ ለጣሊያን ብለው ይሄ ሂዱ ብለው ወደዛ አባረሯቸው ከዛ በኋላ እዛ መሬት ላይ አንጥፈው ነበር የሚነግዱት አያቶቻችን ማለት ነው ቦታውንም መርካቶ ዲነግዲ ብለው ጠሩት ጣሊያኖች ቦታውን ለአገሬው ሰዎች አነስተኛ ገበያ እንዲሆን ነበር ያዘጋጁት ነገር ግን ኢትዮጵያውያን በጽናታቸው በንግድ ብልሃታቸው ይህንን ቦታ እያሰፉት መጡ ከሌሊት እየሰራ ነው የኛ ፓይለት ፕሮጀክት ወደቀ ማለት የመርካቶ ሰው ተነቀለ ማለት ነው ስለዚህ በጣም በከፍተኛ ትኩረት 24 ሰዓት ነው የሚሰራው ልክ አስብሮ ላይ አለቀና ሽፋኑ ሲነሳ በኋላ ወዲያው መርካቶ ይሰራሉ ተብሎ ተፈቀደ ያሉት ህንጻዎች በዛ ጊዜ ጀምሮ ዛሬ ላይ መርካቶ ከ1.7 ስኩዌር ኪሎ ሜትር በላይ የሰፋችና በየቀኑ በመቶ ሺዎች የሚቆጠሩ ሰዎች የሚንቀሳቀሱበት የአፍሪካ ትልቁ ሁለተኛው የገበያ ማዕከል ለመሆን በቅቷል ባት ሞይም ነበር ውጥንታ አራዳ ሳለ በየቀኑም ከ1 ቢሊዮን በላይ የገንዘብ ዝውውር እንደሚደረግበት ይገመታል የመርካቶ ሌላው ድንቅ ውበት ደግሞ ሃይማኖታዊ አብሮነቱ ነው በገበያው እምብርት ላይ የሚገኙት ታላቁ አንዋር መስጊድና የቅዱስ ራጉኤል ቤተክርስቲያን በአንድ አጥር ብቻ ተለያይተው ድምጽ ሳይረብሻቸው እርስ በርስ ተከባብረው ለዘመናት አብረው ይኖራሉ መርካቶ የንግድ ማዕከል ብቻ ሳይሆን የኢትዮጵያውያን የጽናት የመቻቻልና የአንድነት ታላቅ ተምሳሌት ነው ሰዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ ሸገር አዲስ አበባ አንቻለሽበት ራጉኤል አይደል ወይ አንዋር ጎረቤት ቅዳሴና ዛኑና ጥር ቢለያቸው
ፈጣሪ ከሰማይ አንድ መርካቶ ላንቺ ምን ማለት ነው? መርካቶ ማለት ሀብታሙም ደሃም የሚሰራበት የፈለጋችሁት ነገር የምታገኙበት ቦታ ነው። ለኔ ግን መርካቶ ከታሪክም በላይ ነው። የህይወቴ ባለውለታዬ ነው። አዲስ አበባ ላይ ባዶ እጄን ስወዛወዝ የጎደለኝን ገንዘብ የሞሉት እዚሁ መርካቶ ያሉ ደጋግ ሰዎች ናቸው። ያለምንም ዋስትና በታማኝነት ብቻ እቃ በዱቤ ሰጡኝ፣ አሰለጠኑኝ፣ መንገድ መሩኝ። ዛሬ እነዚያን ህይወቴን የቀየሩትን ሰዎች ምን ይመክሩናል? እስኪ እንጠይቃቸው። ሰላም ወንድም። ሰላም ሰላም እህቴ። ሰላም እግዚአብሔር ይመስገን። ሰላም እህቴ። ሰላም። አንተ መርካቶ ስትመጣ መጀመሪያ ምን ላይ ነበርከው? መርካቶ ያው እኔ እዚሁ እድገቴም እዚሁ አካባቢ ነው። መጀመሪያ ስመጣ ኖርማል የሰውን እቃ መሸጥ ምናምን ነው። ያው በጊዜ ሂደት ግን ነገሮች ይለወጣሉ። መጀመሪያ ግን ፓዙን ፋይንድ አውት ማድረግ ምናምን ነው እንጂ የትኛውም መንገዱን የማግኘት ጉዳይ እንጂ ስራ ብዙ አለ። እኔ የምሰራው ላፕቶፕ ሽያጭ ላይ ነው። ላፕቶፖች፣ ዲስክቶፖች፣ ፕሪንተሮች ሽያጭ ላይ ነው። ከመጣው 2 አመት ሊሆን ነው። ቆንጆ ነው። መጥቶ ለሚሰሩ ሰዎች እናበረታታለን። እሺ ጋይስ፣ አሁን ደግሞ እቃዎችን እያዞረች የምትሸጥ እህታችን አግኝተናል። ምን ላይ ነው አሁን እየሰራሽ ያለሽው? ሽቶና የፀጉር ቅባቶች። መርካቶን ለመጀመሪያ ጊዜ መቼ አወቅሽው? የአንድ 6 አመት። አንድ ዩኒቨርሲቲ ተማሪ ያለ ወይም ደግሞ አንድ ስራ ያጣ ወጣት አለን በልና ያ ሰው ምንም አይነት ፓዝ የለውም፣ በጣም ቸግሮት ነው ያለ። ዩኒቨርሲቲ ወጥቷል፣ ስራ አልተቀጠረም፣ ምን ማድረግ እንዳለበት ግራ ገብቶታልና አንተ እሱ ቦታ ላይ ብትሆን ምን ልታረግ ትችላለህ? ማለት ሁሉንም ዘው ብለህ ወደዚህ ግባ ማትለው ሚኒማም መርካቶ ተመላለሱ ነው የምለው። በቃ በትንሹ መርካቶ እንዲመላለሱ እንዲቃኙ እንዴት ማድረግ እንደሚችል ግን እዚህ ኑሮ ራሱ ያስተምረዋል እና መርካቶ ቢያየው ባይነኝ አብሶ ተመራቂዎቹ ከትንሽም ቢሆን መተው ቢቃኙት እንዲሁ ስራዬ ብለው መተው እዚህ እየተመላለሱ ቢያዩት በጣም ሪከመንድ አደርጋለሁ። እኔ ወደዚህ ቦታ የገባሁበት ከሰው አይቼ ነበር የገባሁት። በጣም አሪፍ ነው፣ ቀይሮኛል። አንዳንድ ጊዜ ምን አለ መሰለህ አክሰሱ ያለውና የሌለው ሰው አለ። እኔ አክሰሱ ስለነበረኝ ብዙ ነገሮችን አቅልያለሁ። አክሰሱ የሌላቸው ግን ሰዎች፣ ተማሪዎች፣ ተመራቂዎች ማድረግ ያለባቸው ምንድነው? መጀመሪያ አንድን ነገር አሁን ለምሳሌ የሆነ ችግር አለ አይደል? ለሱ ችግር ሶሉሽን እንዴት ነው የሚመጣው? አሁን የኔ ችግር ብር ከሆነ ብር እንዴት ነው ላገኝ የምችለው? መርካቶ ላይ ብዙ ስራዎች አሉ ይባላል፣ ብዙ ነገር ይወራል። ግን መተን ገብተን አያዩም ብዙ ወጣቶች እና ገብቶ ማየትን ከዛ ገብቶ ስታይ ደግሞ ሰውን በምን መልኩ ነው ይሸጣ ያለው ሰው ኤሌክትሮኒክስ የት አለ እነሱን አሁን ደግሞ ምንድነው ሶሻል ሚዲያ በጣም ብዙ አለ። ሶሻል ፕላትፎርም ላይ ፖስት እያደረጉ ምናምን ብዙ ስራዎችን መስራት ይችላል። ምንድነው ግን ተስፋ ነው ትልቁ። መርካቶ ለመምጣት በጣም ብዙ ሰው ግርግር አለው፣ ስርቆት ይኖራል ብለው ያስባሉ እና በጣም መርካቶን እንደ ትልቅ ኢቭን የአዲስ አበባ ልጆቹ ነው መርካቶን እንደ ዊርድ ነገር ይፈሩታልና ለነሱ ምን ታያቸዋለሽ? ኔቨር ያ አይደለም ፖይንቱ። አሁን ብዙ እንዳልኩ ነው ቅድም ተስፋ ምልህ ይሄን ነው። መርካቶ ሲባል መጥፎ ዕቃ የሚገኝበት ቦታ ወይ ደግሞ ሌባ የሚበዛበት ቦታ፣ ነጋዴው አጭበርባሪ ነው ይመስላል። ሁሌም መገናኛም የትም ብትሄድ የዚህን ዕቃ ነው እዛ የሚሸጠው፣ ከዚህ ብዛት ይወሰዳል፣ እዛ ይቸረቸራል። ፖይንቱ ያ ብቻ ነው። ምናልባት ኳሊቲ ሊኖር ይችላል፣ የዕቃ ኳሊቲዎች። አሁን አንድ ዕቃ ብሰጥ አንደኛ ደረጃ ሁለተኛ ደረጃ ሊኖር ይችላል፣ ያ ያንተ አቀባበል። ከዛ ውጪ ግን መርካቶ የሚባለው ነገር እኔ ራሴ የመርካቶ ልጅ ነኝ። እዚሁ አካባቢ ተወልጄ ያደግኩት የተማርኩት ስራዬም እዚሁ ነው። ያው አብዛኛው ሰው ሁሉም ሰው አንድ አይደለም ይመጣል። አብዛኞቻችን ዕቃ መንገዛው በታማኝነት ያመጣነውን ዕቃ እኛ ራሳችን አስመጪዎች ነን። የምናመጣቸውን ዕቃዎች ቼክ አድርገን የምናመጣው ያው ሰው በታማኝነት መጥቶ ይገዛናል ብለን ነው። በዋስትና አላቸው። ከተለያየ እንደውም ከቦሌ ከሜክሲኮ ከመገናኛ ዋጋችን የተሻለ ነው። ሰው ማመን ያለበት የተሻለ ነው። ዋስትና ካለው ሄዶ የሚገዛበት ቦታ ሱቅ አድራሻ ካለው ሌብነት የለም። እኛ በታማኝነት ረጅም ጊዜ እዚህ ስራ ላይ ቆይተናል፣ እንሸጣለን። አንድ ስልክ ብቻ ያለው ወጣት መርካቶ ላይ ገብቶ ምን ሊሰራ ይችላል? ከተለያዩ ሱቆች አሁን ሰው ሁሉ መተባበር ይችላል። አንድ ስከኔ መጥቶ ፒሲ ቢያነሳ ከተለያዩ ቦታዎች ዕቃ አንስቶ ቴሌግራም ላይ ፖስት በማድረግ ቻናሎች ላይ ፖስት በማድረግ ኦንላይን ላይ በሽጥ ሞር ያዋጣል። በዚህ ሰዓት ሱቅ ይዞ መስራት የግዴታ ላይሆን ይችላል። እስኪ ለምደው ስራውን ኦንላይን ላይ መስራት ይችላል ብዬ አስባለሁኝ። ምንም አይነት መነሻ ያስፈልገውም መጥቶ የሃን ሰው ፈቃደኝነት መጠየቅ ነው፣ ፖስት ማድረግ ነው። ከዛም በኋላ በሰዎች በታማኝነት ማድረስ ከቻለ በቂ ነው ብዬ አስባለሁኝ። አንድ ስልክ ያለው ወጣት መርካቶ ላይ ገብቶ በጣም በትንሽ ጊዜ ራሱን መለወጥ ይችላል። በጣም ብዙ ሰዎች ከተራከምንም በተለይ ወጣቶች ተቀይረውበታል፣ ቢዝነስ ቢውልድ አድርገዋል። ከትንሽ ቢዝነስ እየተነሱ ከፍ እያሉ የራሳቸው ሱቅ ወደ ኢምፖርት ሁሉ የገባሉ ይባላልና እስኪ የሰማው ነገር አለ? ይሄ ነገር እውነት ነው? ተመልካቾቻችን ግራ እንዳይገባቸው ይሄን ነገር ስንነግር እንደዚህ አይነት ሰው ሰምተህ ታውቃለህ? የተቀየረ ሰው በሚገባ ብዙ አሉ፣ በዙሪያዬ ማለት ነው። በጣም ብዙ አሉ፣ የራሳቸውን ብዙ ነገር የፈጠሩ፣ የራሳቸውን አፕሊኬሽን ፕላትፎርም የፈጠሩ። በተለይ ደግሞ ተምሮ ለመጣ ሰው ደግሞ በጣም ቀላል ነው ቢዝነሱ አሁን ላይ። እውነት ነው አሉ። ከራሴ ጀምሮ ከምግብ ቤት ወደ ባለሱቅ ሆኛለሁ እና አለ በጣም ቢሰራበትማ በጣም የሚገኝበት ቦታ ነው። በሚገባ ምንም ጥያቄ የለውም። ይሄ ማለት እኔ ባልለውም የሚታይ ስለሆነ አሁን የምታየው ጄኔሬሽን ሁሉም ወጣት ነው እዚህ የሚሰራው የምታየው።
ግድ ነው ታድጋለህ የሆነ እስከሞከርክ ትልቅ ማርኬ ስለሆነ የአእምሮ ብስለትም ስለሚኖር እዚህ ሁላችሁም ወንዶች ናችሁ እኔ በጣም ብዙ ቦታ ቡና ጠጥቻለሁ በጣም ጽድት ያለ ቡና ነው እንዴት ቻላችሁበት ያው እንግዲህ ስራውን የምንሰራው በመተባበር ነው አብዛኛው ታይም ላይ ለውነው ፍቅር አለ ስራውም ጥሩም እንደሆነ ሁሉ አብዛኛው ጊዜ በፍቅር ነው የምንሰራው ከገንዘቡም በላይ እኛ ስንመጣ ጋይስ ሁሌ መርካቶ ከመጣን ይሄን ቡና ሳንቀም ሰው አንሄድም መምጣት የሚፈልጉ ሰዎች ቦታውን እስኪ በትክክል ንገራችሁ መርካቶ ሲዳሞ ተራ ኬኔዲ ጊያ ማዕከል ግራውንድ ላይ ነው ያለነው እናመሰግናለን ታዲያ አሁን ላይ ተረት ቢመስልም በመርካቶ ሰዎች እምነት በራሴ ጥረት እንዲሁም ደግሞ በአንዳንድ ደጋግ ጓደኞች አማካኝነት ከምንም በላይ ደግሞ ከፊት የሆነ መስመር እየሰጠችኝ አብራኝ ከጎኔ በሆነችው በድንግል ማርያም እገዛ በልጇም ቸርነት ሁለት ድርጅቶችን መክፈት እንድችልና ከ17 በላይ የሚሆኑ ሰራተኞች ራሳቸውን እንዲችሉና ህይወታቸውን ከምንም ወደ ሆነ ደረጃ እንዲያደርሱ መንገድ መክፈት የቻልኩኝና እንዲሁም ደግሞ በአጠቃላይ ከ30 በላይ የሚሆኑ ወጣቶች የሥራ ዕድል እንዲፈጠርላቸው ማድረግ የቻልኩኝ ያኔ በመርካቶ የተዘራው የታማኝነት ዘር ዛሬ ያፈራው ፍሬ እንደሆነ እንድታውቁልኝ ፈልጋለሁ። እኔ ስጀምር ያመንኩት ፕሮሰሱን ነው። ነገር ግን ከዚህ ደርሳለሁ ብዬ ፈጽሞ አስቤ አላቅም። ማንም ጠብቆ ያቅም። እኔና ጓደኞቼ ያለምንም ካፒታል ከዚህ መድረስ እንደሚቻል ሕያው ምስክሮች ነን። ነገር ግን በዚህ ሁሉ ፕሮሰስ ውስጥ አንድ የተከተልነው ህግ ነበረ። ማግኘት ቢፈልጉ አንተን በግል ማን ብለው ይምጡ? እኔ ማግኘት ቢፈልግ አላ ብለው ይመጡ የትም ያገኙኛል ወይ ደግሞ ሸገር ሾፒንግ ቴሌግራም ቻናልም አለኝ እዛ ላይ መጥተው እኔን ማግኘት ይችላሉ። ምን እቃዎችን ትይዛለህ? ኤሌክትሮኒክስ ኦንላይን እቃዎችን ሙሉ ይዛል። ሶ ጋይስ በዚህ አጋጣሚ አንድ ኦነር አገኛችሁ ማለት ነው። እንደዚህ አይነት ኤሌክትሮኒክሶችን ከፈለጋችሁ እዚሁ ጋር ማግኘት ትችላላችሁ። ይሄም እግዚአብሔር ከኔ ጋር አለ ወይ የፈጣሪ ኮኔክሽን እኔ ጋር ነው ወይ የሚለው ነገር በደንብ ሁላችሁም ልታሰምሩበት ወይም ደግሞ ልታስቡበት ይገባል። ይሄን ነገር ፊክስ ካደረጋችሁ ስሜታችሁን ከሰላማችሁ ለይታችሁ የትኛውን ማስቀደም እንዳለባችሁ ካወቃችሁ ሁሌም የሰው ልጅ መከተል ያለበት ሰላሙን ነው። በጣም ጥሩ። በዚህ አጋጣሚ ዩኒቨርሲቲ የሚማሩ ብዙ ወጣቶች ይኖራሉና ላፕቶፖች ማግኘት ቢፈልጉ ማን ብለው ይምጡ? እሺ ሙሴ ኮምፒውተር ብለው ስኬት የገበያ ማዕከል 124 ቁጥር ቢመጡ ያገኙናል። ሶ ጋይስ በእኛ ስም ከመጣችሁ ዲስካውንት ይኖራችኋል። መቻችሁ ስሜታችሁን ከተከተላችሁ የማይሆን ዕቃ ልትሸጡ ትችላላችሁ፣ የማይሆን ቦታ ልትሄዱ ትችላላችሁ። ነገር ግን ሰላም የሚሰጣችሁን ነገር ከህልማችሁ ጋር የሚሄደውን ነገር ስታገኙት ወይም ደግሞ ስትሰሩት ደስ ብሏችሁ የምትሰሩ ስራ ከሆነ ያ ሰላማችሁ ነው። ስለዚህ ሰላማችሁን ከተከተላችሁ በእርግጠኝነት ፕሮሰሱን ለፈጣሪያችሁ ስጡት፣ የማትደርሱበት ቦታ አይኖርም። እኔ ለዚህ ምስክር ነኝ። ሽፎን የምትፈልጉ ሴቶች ካላችሁ መርካቶ በምትመጡ ሰዓት ጎራ በሉ። መርካቶ ሚሊቴሪ ተራ ቁጥር 15። እሺ ምን አለሽ? ታይ ሽፎኖች ከፈለጋችሁ አይነት ምርጫ በፈለጋችሁ ዲዛይን እንሰራላችኋለን። ማን ብለኝ ብርክታዊት ሽፎን ቤት ሄዱ። መርካቶ ግቡ። ቢያንስ በ2 በ3 ቀን ውስጥ እየገባችሁ እዩት ሁኔታውን። ያ ሞቲቭ ያረጋችኋል፣ እናንተን ያ ያነቃችኋል። ከዛ ውስጥ ያለው ሙሉ ትርምስ እንዳያችሁት በእርግጠኝነት ህይወታችሁን ከፍ ያደርገዋል። ሂዱ። ስልክ ብቻ ካላቸው አናግሯቸው፣ እንዴት ላድርግ በሏቸው፣ ጠይቋቸው። ከናንተ ድሪም ጋር የሚሄድ ከናንተ ፓሽን ጋር የሚሄድ ዕቃ ካለ ያንን ዕቃ እያመጣችሁ ቲክቶክ ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ ሁሉም ቦታ ላይ ፖስቱት። በእርግጠኝነት በ1 ወር በ2 ወር ውስጥ የራሳችሁ ነፃ የሆነ ገንዘብ ማግኘት ትችላላችሁ። ነገር ግን ልብ ልትሉ የሚገባችሁ ነገር ያ የምትሸጡት ዕቃ ሰላም ይሰጣችኋል ወይ? ይሄን ካስቀደማችሁ በእርግጠኝነት የምታስቡበት ቦታ ትደርሳላችሁ። እንደዚህ አይነት ሽቶችን ቢፈልጉ ማን ብለው ይምጡ? አንቺ ጋር በስልክ ቁጥሬ ደውሎልኝ ካሉበት ቦታ 948 80 22 52 ምን ሽቶች አሉሽ? ሁሉም አይነት ሽታ አለ። የፀጉር ማብቀያ ላልታ ፕላስ አለ፣ ሳሙናዎችም አሉ፣ ሰንስክሪኖችም አሉ። ከሁሉም አይነቶች ቃለ። እሺ በዚሁ አጋጣሚ ተመልካቾቻችን አንድ ድል እናመቻችላችሁ። እንደ እሷ አይነት ሴት እህቶቻችን ካላችሁ በእሷ ስር ሆናችሁ ሪሴለር ሆናችሁ እሷ ዕቃ እየሰጠቻችሁ ወይም ደግሞ ከእሷ ዕቃ እየወሰዳችሁ በአሪፍ ፕራይስ መስራት የምትፈልጉ ከሆነ አሁን በነገረቻችሁ ስልክ ቁጥር ደውላችሁ አግኟት። ሰፖርት ተደራረጉ። በእርግጠኝነት አሪፍ ቦታ ላይ እናያቸዋለን። ይሄን የኛን የ4 ዓመት ሙሉ ኤክስፒሪየንስ እንግዲህ በኮርስ መልኩ እንድናዘጋጅላችሁ ከፈለጋችሁ ደግሞ ኮሜንት ላይ አሳውቁን። ነፃ ኮርስ እናዘጋጅላችኋለን። ሰብስክራይብ ማድረግ እንዳይረሳ።